ዛሬ መስከረም 21 2018 ዓመተ ምህረት ብዙዎቻችሁ 65 ቅጠል ቆርቆሮ የእንጨት ቤት ስራልን ባላችሁት መሰረት ስንት ብር ያስፈልገዋል የሚለውን ይዤላችሁ ቀርብ ያለው። እንግዲህ እንደተለመደው ወረቀትና ስክሪፕቶ በመያዝ እየመዘገባችሁ ተከታተሉን። መጨረሻ ላይ አብረን የምንደምር ይሆናል። ይህ ቻናል እንዲህ አይነት የኮንስትራክሽን መረጃዎች የሚቀርቡበት ስለሆነ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ይጀምሩ። ነባር ከሆናችሁ እንደተለመደው ቪዲዮውን ላይክ ያድርጉ። እንዲሰራላችሁ የምትፈልጉትን ማንኛውም አይነት ቤት በኮሜንት ያሳውቁኝ፣ እያየው የምሰራላችሁ ይሆናል። ውድ ተመልካቾቼ እንግዲህ ይህ የምትመለከቱት ቤት 65 ቅጠል ቆርቆሮ ቤት ሆኖ በኤል ሼፕ የተሰራ ሲሆን አንድ ሳሎን፣ ሁለት መኝታ ቤት፣ አንድ ኪችን፣ አንድ እንግዳ ማረፊያና በኤል የተሰራ በረንዳን የሚያጠቃልል ሲሆን ሳሎኑ ሰፋ ያለ 6x4 24 ካሬ የሆነ ሳሎን ነው። አንደኛው መኝታ ቤት 4x4 ሲሆን ሁለተኛው መኝታ ቤት ደግሞ 3x4 የሆነ፣ ኪችኑ 3x4 የሆነ እንዲሁም የእንግዳ ማረፊያው 3x4 በኤል የተሰራው በረንዳ ደግሞ 18 ካሬ ሲሆን አጠቃላይ ይህ ቤት ያረፈበት 84 ካሬ ነው። እንግዲህ ተመልካቾቼ ይህን ቤት ለመስራት ምን ማቴሪያል ያስፈልጋል፣ የማቴሪያል ወጪ ስንት ብር ነው፣ የባለሙያ ወጪ ስንት ብር ነው ብለን በዝርዝር በማየት ጠቅለል ያለ ዋጋውን የምናስቀምጥ ይሆናል። ይህ በምስሉ ላይ የምትመለከቱት ቤት የተሰራው በአርሲ ዞን አሚኛ ወረዳ አዴሌ ከተማ ሲሆን እንግዲህ በተለያየ ዲዛይን ያሉ ቤቶችን በተለያየ ቦታ በአዳማ አካባቢ፣ በባሌ አካባቢ፣ በአዋሳ አካባቢ፣ ወሎ አካባቢ፣ አዲስ አበባ እንዲሁም የተለያዩ ቦታ ላይ ምን ያህል ገንዘብ ያስፈልጋቸዋል የሚለውን በተከታታይ ቪዲዮ የምንሰራላችሁ ሲሆን ይህንን ቪዲዮም እስከ መጨረሻ ተከታተሉት። ጠቃሚና ጠቋሚ መረጃ ታገኙበታላችሁ። ይህንን ቤት ለመስራት የሚያስፈልጉትን ማቴሪያሎች በዝርዝር ስናይ በመጀመሪያ የምናየው ቆርቆሮ ነው። ቆርቆሮ 65 ቆርቆሮ ያስፈልገናል። የአንዱ ቆርቆሮ ዋጋ 700 ብር ሲሆን 65ቱ ቆርቆሮ 45500 ብር ያስፈልጋል። ድንጋይ በ6 ጎማ ገልባጭ፣ አንዳንድ ቦታ ኢኒትሬ ይሉታል፣ አንዳንድ ቦታ ቼንቶ ይሉታል። እንደየቦታው የመኪናው ስም ይለያያል። በሱ 6 ቢያጁ ያስፈልጋል። የአንዱ ቢያጁ ዋጋ 8000 ብር ነው። በ6 ጎማው ማለት ነው፣ ሲኖ አይደለም። 6 ሲባዛ በ8000 48000 ብር ያስፈልገናል ለድንጋይ። ሲሚንቶ 20 ኩንታል ያስፈልገናል። አሁን ላይ የአንዱ ሲሚንቶ ዋጋ እዛ አካባቢ ላይ የተሸጠ ያለው 1250 ብር ሲሆን ለሲሚንቶ ጠቅላላ 25000 ብር ያስፈልገናል። አሸዋ አጠቃላይ ለዚህ ቤት የውጭውን ግርፍ ጨምሮ አንድ ሲኖ ከግማሽ ያስፈልገናል። አንድ ሲኖ እየተሸጠ ያለበት ዋጋ 60000 ብር ነው። እዛ አካባቢ እናንተ የራሳችሁ አካባቢ ላይ ያለውን ዋጋ ታስገባላችሁ። አንድ ሲኖ ተኩል 90000 ብር አካባቢ ያስፈልገናል ለአሸዋ። ሌላው የምናየው አፈር ሲሆን አፈሩም የሚመጣው ቅድም ባልኳችሁ ገልባጭ ነው፣ በ6 ጎማ ማለት ነው። አንዱ ገልባጭ 5000 ብር ነው የሚጫነው። 9 ገልባጭ ያስፈልገናል። 9ኙ 45000 ብር ያስፈልገናል ለአፈር ማለት ነው። ሌላው የምናየው ቤቱ በሚዋቀርበት ሰዓት እንጨቱን ምስጥ እንዳይበላው የሚያገለግለን ከንቺ የሚባል አለ። እሱ 46 ፍሬ ነው የተጠቀሙት። 46ቱ ፍሬ አንዱ 300 ብር ሲሆን 46ቱ 13800 ብር ለከንቺ ያስፈልገናል። ሌላው ጥርብ ነው። ጥርብ ማለት ወይ ደግሞ ፍልጥ ይባላል አንዳንድ ቦታ ላይ። አንዱ 50 ብር ነው የምትሸጠው። 550 ፍሬ ያስፈልጋል። ለጠርብ 27500 ብር እንይዛለን። ሌላው ለዚህ ቤት የሚያስፈልገው ነገር ቋሚ ነው። ቋሚ 70 ፍሬ አካባቢ ተጠቅመዋል። አንዱ ቋሚ 300 ብር ነው የሚሸጠው። 70 21000 ብር። ሌላው ወራጅ ነው። 30 ፍሬ ወራጅ ያስፈልጋል። አንዱ 250 ብር ነው። ለወራጅ 7500 ብር ትይዛላችሁ። ሌላው ተሸካሚ ነው። ተሸካሚ 15 ያስፈልጋል። አንዱ 300 ብር ነው። 4500 ብር ለተሸካሚ። ሌላው ማገር ነው። 90 ፍሬ ማገር ተጠቅመዋል። አንዱ 200 ብር ነው የሚሸጠው። 18000 ብር ለማገር ትይዛላችሁ። በመቀጠል የምናየው መቃን ነው። አንዱ መቃን 700 ብር ነው የሚሸጠው። እዛ አካባቢ ላይ 12 መቃን ነው የሚያስፈልገው፣ የበር መቃን ማለት ነው። 12ቱ 8400 ብር አካባቢ ይመጣል። ሌላው ክፈፍ ነው። 7
ክፈፍ ነው የተጠቀሙት። አንዱ ክፈፉ 260 ብር ነው። ለክፈፉ 1820 ብር ያስፈልገናል። ሌላው የጣሪያ ሞራሌ ነው። ለቆርቆሮ መምቻ የሚሆን 35 ሞራሌ ያስፈልጋል። የአንዱ ሞራሌ ዋጋ 140 ብር ሲሆን 35ቱ 4900 ብር ነው የሚሆነው። በቀጣይነት የምናየው ሚስማር ነው። ሚስማር በተለያዩ ሳይዞች ነው ያሉት። የእንጨት ሚስማሮች 7 ካርቶን ያስፈልጋል። አንዱ 950 ብር ሲሆን 7ቱ ካርቶን 6650 ብር ይመጣል የሚስማር ሂሳብ። ሌላው የቆርቆሮ ሚስማር ነው። የቆርቆሮ ሚስማር 2 ፓኬት ነው የሚያስፈልገው። አንዱ ካርቶን 800 ብር ነው የሚሸጠው። 3 ኪሎ ነው የሚይዘው አንዱ ካርቶን 800 ብር ሲሆን ሁለቱ ካርቶን 1600 ብር ነው የቆርቆሮ ሚስማር። በመቀጠል የምናየው ጭድ ነው። ጭድ ከጭቃው ጋር አብሮ የሚቦካ አለ። ለጭድ ጠቅላላ ወጪ 10000 ብር ድረስ ነው የሚያስፈልገው ጭድ ለመግዛት ከነ ማስጫኛው ማለት ነው። ጠቅላላ የጭድ ወጪ ከነ ማስጫኛው 10000 ብር ነው። በቀጣይነት የምናየው የውጪ የብረት በርና መስኮት ነው። እንግዲህ የብረት በርና መስኮት የሚሰራው በካሬ ነው። ጠቅላላ ይህ የምትመለከቱት መስኮትና በሩ 16 ካሬ አካባቢ ነው የመጣው። አንዱ ካሬ በ4000 ብር ሲሆን የሚሰራው 16ቱ ካሬ 64000 ብር ነው የፈጀው። ይሄ የምትመለከቱት በርና መስኮት ፍሬንቹ በር መስኮቶቹ ሁሉም አጠቃላይ 64000 ብር ነው የተሰሩት። እንግዲህ ውድና የተከበራችሁ ተመልካቾቼ አሁን አጠቃላይ ለማቴሪያል የወጣውን ወጪ ጠቅለል አድርገን የምንጀምርበት ሰዓት ላይ ደርሰናል። ቶታል ማቴሪያል ኮስቱ 443170 ብር ነው የፈጀው ይሄ ቤት አሁን ያለበት ደረጃ ድረስ ለማድረስ ማለት ነው። 443170 ብር። ሌላው የሚቀረን የሰራተኛ ሌበር ኮስት ነው። ሌበር ኮስቱን ስንመለከት ለአናጺ የተከፈለው ክፍያ 12000 ብር ነው። እንደገና የመራጊ ክፍያ አለ። ለመራጊ ከውጭም ከውስጥም ጨርሶ 32000 ብር ነው የተከፈለው። ሌላው ዙሪያውን እና በረንዳውን የተሰራ ግንባታ አለ እና የበረንዳዋ ወለል አርማታ ተሞልታለች። እሷን ለማሰራት 15000 ብር ነው የተከፈለው። በቀን ሰራተኛ ነው የተሰራው። ባለቤቱ እዛው ቆሞ ነው ያሰራው። ባይዘይ ይሄ በካሬ በሜትር ኪዩብ ተብሎ ነበር መጀመሪያ። በዛ ሂሳብ ሲሰሩ 24000 ብር ነበር የተባለው። ግን በቀን ሰራተኛ ሲሆን ደግሞ ወደ 15000 ብር ገደማ ነው የመጣው። የግንበኛ የአንድ ቀን ውሎ 700 ብር፣ የቀን ሰራተኛ 400 ብር ነው እዛ አካባቢ ላይ ያለው። በዛ ሲሰራ 15000 ብር ነው የግንባታ ወጪ። እንግዲህ ውድ ተመልካቾቼ አጠቃላይ ለሰራተኛ የወጣው ወጪ 59000 ብር ነው የሚመጣው ስንደምረው። አሁን የቀረን ነገር የማቴሪያል ኮስት እና የሰራተኛ ወጪን አንድ ላይ መደመር ነው። የማቴሪያል ኮስት 443170 ብር ሲሆን የሰራተኛ ወጪ ደግሞ 59000 ብር ነው የመጣው። አጠቃላይ ይሄን ቤት አሁን ያለበት ደረጃ ድረስ ለማድረስ 502170 ብር ፈጅቷል። እንግዲህ ተመልካቾቼ ቤት ሲሰራ የሚያሰራው አካል ብዙ ለመደመር የማይመቹ ወጪዎች ይኖርበታል። ኦቨርሄድ ኮስት ብለን የምናስባቸው ወጪዎች አሉ። የዚህን የ502170 ብር 10% ገደማውን ብናስብለት 50000 ብር እንደ መጠባበቂያ ብንይዝ ጠቅላላ ይህን ቤት እዚህ ደረጃ ድረስ ለማድረስ 552170 ብር ያስፈልጋችኋል ማለት ነው። በዚህ ሰዓት ላይ 552170 ብር ያለውና አርሲ አካባቢ ላይ ያለ ሰው ይህን ቤት ሰርቶ እዚህ ደረጃ ላይ ማድረስ ይችላል ማለት ነው። እንግዲህ እንደምትመለከቱት ይህ ቤት ሌላ ያላለቁ ቀሪ ስራዎች አሉት። እነኚህም አንደኛ የውስጥ የመሬት ወለል አርማታ ሙሌት ነው። ሌላው የውጪ ግርፍ አልተሰራም። እንደዚሁም ደግሞ የኤሌክትሪክ ስራው አልተጠናቀቀም። የኮርኒስ ስራ ይቀረዋል። የውስጥ ቻክ ይቀረዋል። እንዲሁም የበረንዳ ኮለን እናቆማለን ብለው እያሰቡ ነው፣ እሱ ይቀራል። ቀለም እንደገና ደግሞ ምናልባት ኮለን አቁመው ከፊት ለፊት ፓራፊት ማድረግ እንፈልጋለን የሚሉ ከሆነ ደግሞ የአሸንዳ ስራ ይኖረዋል። እሱ እንደ ተጨማሪ ነው። ፍላጎት ካላቸው ነው መጨመር የሚችሉት። እኚህ ስራዎች ሲጠናቀቁ ጠቅላላ ዋጋውን ይዤላችሁ የምቀርብ ይሆናል። እንግዲህ መግቢያ ላይም እንዳልኳችሁ ቻናሉን
ሰብስክራይብ አድርጉ፣ ቪዲዮውንም ላይክ አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። በተለይ ደግሞ እንዲሰራላችሁ የምትፈልጉትን የቤት አይነት አካባቢውን በዚህ አካባቢ እንደዚህ አይነት ቤት ይሰራልኝ ያላችሁ ኮሜንት ላይ አስቀምጡ። እኔም ደግሞ ኮሜንታችሁን እያየው የምሰራላችሁ ይሆናል። ቸር ሰንብቱ። አመሰግናለሁ።